ነብዩ አለይሂ ሰላቱ ወሰላም ከመላካቸው በፊት የነበረውን የዓለም ሁኔታ በዝርዝር አይተናል። ከዛም በኋላ ደግሞ ወደ አረቦቹ መጠን የአረቦቹን የተለየ ደግሞ ፎከስ አድርገን ትኩረት ሰጠን እዛ ጋር ደግሞ አይተናል። የተለየ ባህሪያቸው ምን ነበር? ባህላቸው ምን ነበር? ጋብቻቸው እንዴት ነበር? ኢኮኖሚያዊ ሁኔታቸው እንዴት ነበር? ባህላዊ ሁኔታቸውስ እንዴት ነበር የሚለውን ዘመነል ጃሂልያ ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው ቀደም ሲል የነበረውን የድንቁርና ዘመን ምን ይመስል እንደነበር አይተናል። ዛሬ ትንሽ ቀረብ እንላለን ማለት ነው። ወደየት? ወደ ነብዩ አለይሂ ሰላቱ ወሰላም ውልደት እንጠጋለን። ግን ከውልደታቸው በፊት የተከሰቱ ትልልቅ ክስተቶችንም እናያለን ኢንሻአላህ። ከነብዩ ሰለላሁ ዐለይሂ ወሰለም ልደት በፊት ወይም ከመወለዳቸው ቀደም ብሎ የተከሰቱ ትልልቅ ክስተቶች አሉ። አላሁ ስብሓነሁ ወተዓላ የሰው ልጅ አዘነለት፣ ከጨለማ ሊያወጣው ወሰነ። አላህ ዐዘ ወጀል የአላህ ፍላጎት ሆነና ነቢዩን ዓለይሂ ሰላቱ ወሰላም በመላክ እሳቸው ተወልደው አድገው 40 ዓመት ሲሞላቸው ለዓለም ብርሃን የሆኑ ዘንድ ተላኩ። ታዲያ ውልደታቸው ተራ ጉዳይ ስላልነበረ የነቢዩ ሰለላሁ ዐለይሂ ወሰለም ወደዚች ምድር መምጣት እንደ ማንኛውም ሰው አይነት ጉዳይ ስላልሆነ ትልቅ ክስተት ስለሆነ ያን ክስተት ቀድሞ የመጣ ኢርሃሳት አለ፣ ማመቻቻ። የነቢዩ ሰለላሁ ዐለይሂ ወሰለም መወለድ በፊት የታዩ ትልልቅ ክስተቶች ነበሩ ማለት ነው። ከነዚህ ክስተቶች ውስጥ አንዱ የዐብዱል ሙጠሊብ ወይም የነቢዩ ሰለላሁ ዐለይሂ ወሰለም ሰሉ ዐለ ነቢይ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም የእርሳቸው አያት ዘምዘም ውሃን የቆፈሩበት ክስተት ነው። ዘምዘም ውሃ በነቢዩላህ እስማዒል ዐለይሂ ሰላም ሕፃንነት ጀምሮ የነበረ ግን መሃል ላይ ጠፍቶ የነበረ ፋናው ተሰውሮ የነበረ አላሁ ስብሓነሁ ወተዓላ ግን በዐብዱል ሙጠሊብ አማካኝነት ዘምዘም ውሃ ድጋሜ እንዲፈልቅ ያደረገበት ክስተት ነው። ይህንን ክስተት አሸይኽ ኢብራሂም አልዓሊ ሰሒሑ ሲራ ነበዊያ በሚባል ኪታባቸው ላይ እንዲህ ሲሉ ያስቀምጡታል። የነገሩኝ ዓሊይ ብን አቢ ጣሊብ ረዲየላሁ ዐንሁ ናቸው ብለው የዓሊይን ዘገባ አስተላልፈውልናል። ምን አሉ ሰይድና ዓሊ ረዲየላሁ ዐንሁ? ዐብዱል ሙጠሊብ ተኝተው እያሉ በህልማቸው አንድ ጥሪ ሰማሁ ይላሉ። ዐብዱል ሙጠሊብ በህልማቸው መጣና ምን አለኝ? ኢሕፊር ጠይባ፣ ጠይባን ቆፍር አለኝ። ጠይባ ማለት ሚነ ጢብ በጣም ጥሩ ሽታ ጥሩ ነገር ማለት ነው። ጠይባ አንዱ የመዲነቱል ሙነወራ አንዷ ስሟ ነው ጠይባ። ጠይባን ቆፍር አለኝ። ቁልቱ ወማ ጠይባ፣ ምንድነው ይህ ጠይባ የምትለኝ ነገር አልኩ። ዝም ብሎኝ ሄደ። ይህንን ካለኝ በኋላ ዝም ብሎ ትቶኝ ሄደ። አሁንም ወደ መኝታዬ ስመለስ መጣና ኢሕፊር በራህ፣ በራን ቆፍር አለኝ። በራህ ማለት ከቢር ነው የመጣው። ይህ መልካም የሆነ ነገር ጥሩ ነገር ቆፍር ማለት ነው። ምንድነች እቺ በራህ ብዬ ጠየቅኩት። ስጠይቀው አሁንም ትቶኝ ሄደ ይላል። ሌላም ጊዜ አሁንም ተመልሼ ተኛሁ። ኢሕፊር አልመظኑነህ፣ ውድ የሆነች ሰው እንዳያልቅብኝ ብሎ የሚሳሳባት ነገር መظኑና ትባላለች። በጣም የምናከብረው ነፊስ የሆነ ውድ ነገር እንዳያልቅብን ብለን የምንሳሳበት ነገር ማለት ነው። እቺ መظኑና ምንድናት ብዬ ጠየቅኩ።
አሁንም ጥሎኝ ሄደ በአራተኛው ተኝቼ በህልሜ መጣና ምን አለኝ احفر ዘምዘም ዘምዘምን ቆፍርና አግኛለኝ ምንድናት እቺ ዘምዘም የትስ ነው የምትገኘው ምንድናት ብዬ ጠየቅኩት ምን አለኝ አሉ لا تنزف ابدا ولا تذم የማትነጥፍ የሆነች ከፈለቀች በኋላ የማትነጥፍ ወሃዋ የማይቋረጥ የሆነ ولا تذم አይ አነሰች ትንሽ ሆነች ተብላ ነውር የማይወጣላት የሆነች ውሃ ነች አለኝ تسقي الحجيج الأعظم በጣም ብዙ ቁጥር ያለውን ሁጃጅ የምታጠጣ የሆነች ናት አለኝ وهي بين الفرث والدم በፈርስ ማለት በፋንዲያና በደም መካከል ታገኛታለ ምልክት እየነገራቸው ነው የምትገኝበትን ቦታዋ ሴት ነው عند نقرة الغراب الأعصم الغراب الأعصم غراب ማለት ምንድነው በአማርኛ ቁራ እግሩ ላይ ነጭ ነጭ ያለው ቁራ ማለት ነው ጥቁር ነው ግን እግሩ ነጭ የሆነ ቁራ እሱ ነው ምልክቱ እሱ ያለበት ቦታ ላይ ነው عند قرية النمل በጣም በርካታ ደግሞ ጉንዳን ታገኛለህ እዛ ላይ ነው ምልክቱን ጭምር ነገራቸው ቦታውንም ጭምር ማለት የት ሄደው መቆፈር እንዳለባቸው ኢብኑ ኢስሐቅ ምን ይላሉ ይህ ጉዳይ በግልጽ ሲነገራቸው አብዱል ሙጠሊብ ቦታውም ተነገራቸው ይህ ነገር እውነት መሆኑን አመኑ መቆፈሪያቸውን ይዘው በጧት ሄዱ الحارث ابن عبد المطلب يتبال ልጃቸውን الحارثን አስከትለው ሄዱ የዛኔ ሌላ ልጅ አልነበራቸውም ብቸኛ ልጃቸው እሱ ነበር እሱን አስከትለው ይዘው ሄዱና የተባሉት ቦታ ላይ መቆፈር ጀመሩ ያኔ ፈለቀ ውሃው ዘምዘም ወጣ ይሄኔ አላሁ አክበር አሉ ተክቢራ አደረጉ ቁረይሾች በሙሉ ተሰበሰቡ አብዱል ሙጠሊብ የፈለገውን አገኛሉ ቁረይሾቹ ተሰበሰቡና ምን አሏቸው አንተ አብዱል ሙጠሊብ ሆይ እቺ ጉድጓድ ውሃ እቺ ምንጭኮ የአባቶቻችን ምንጭ ናት ልታካፍለን ይገባል ያንተ ብቻ አይደለችም አሉ አይ አላህ ለኔ ብቻ ለይቶ ይህንን ኢሻራ አሳይቶኝ ያገኘሁት ነገር ነው አላካፍልም አሉ አይ እንሟገታታለን ለፍርድ እንቀርባለን እንጂ አንለቅህም አሉ በሉ እንግዲያው መልካም እንካሰስ ይህንን ክስ የሚፈርድልን የምትፈርድልን ዳኛ አንዲት ጠንቋይ ያለች የበኒ ሰዕድ የሆነች ነች ከሁዘይም ጎሳ የሆነች እሷ ጋር እንሂድና እሷ ትፍረደን ተባባሉ እሺ መርሐባ ብለው ተስማሙ አብዱል ሙጠሊብ ያኔ ጃሂልያ ነው እንዲህ አይነት ነገር ነው እንደ ፍርድ የሚጠቀሙት ማለት ነው እቺ ሴት ወደ ሶሪያ አካባቢ ያለ ከፍ ያለ ቦታ ላይ ነው የምትቀመጠው እሷን ፍለጋ ፍርድ እሷ ጋር ለማግኘት ክሳቸውን ለማቅረብ ጉዞ ጀምረው ሲሄዱ አብዱል ሙጠሊብና ከያንዳንዱ ጎሳ ደግሞ አንዳንድ ተወካይ አረቦቹ አደረጉ ከየጎሳው አንዳንድ ወኪል አድርገው ክሳቸውን ሊያቀርቡ ሄዱ እንደዚህ በሄዱበት ጊዜ መንገድ ላይ ውሃ ጨረሱ ውሃ ጥም አገኛቸው ሌሎችን ቅፍለት ላይ ያሉ ሰዎችን ጠየቁ እባካችሁ ውሃ አጠጡን አሏቸው አይ ውሃማ ልናጠጣችሁ አንችልም መንገዱ ሩቅ በረሃ ለእናንተ አጠጥተን እኛም እናንተ የደረሰባችሁ ነው የሚደርሰን ብለው አሻፈረን አሏቸው ይሄን አብዱል ሙጠሊብ አንድ ሐሳብ አቀረቡ እንግዲህ መሞታችን ካልቀረ አሉ
እንዲህ መሆኑ ካልቀረ አሁን ቁዋ ያለን እያንዳንዱ ሰው የራሱን ቀብር ይቆፍራሉ። አብዱል ሙጠሊብ ቀብራችንን እያንዳንዳችንን ቆፍርና ይሄኔ ሳንደክም ዝም ብለን በረሃ ላይ ሙተን ከምንቀር ቀብሩን እያንዳንዱ ይቆፍርና ከኛ መካከል ቀድሞ የሚሞተውን ሰው ገፍተር እያደረግን ቀብሩ ውስጥ እያደረግን አፈር እየሸፈን እንቀብረዋለን። መጨረሻ ቀባሪ የሚያጣው አንድ ሰው ብቻ ቢሆን ነው አሉ። ኒዕመ ረእይ አሉ። እንዴት አይነት ምርጥ ሐሳብ አመጣ! ጥሩ ሐሳብ ነው አሉና መቆፈር ጀመሩ ቀብራቸውን። አብዱል ሙጠሊብ መለስ ብለው እንደገና እንዴት አይነት ነገር ነው እያደረግን ያለን? ወይ አልተጓዝን፣ ሰበብ እንኳን አላደረስን፣ ዝም ብለን ቀብራችንን ቆፍረን እንዲሁ ቁጭ ብለን ሞትን እንጠብቃለን እንዴ? እንንቀሳቀስ እንጂ አሉ። ደግሞ እንደገና ሐሳብ ቀየሩ። ቀብራቸውን ከቆፈሩ በኋላ ማለት ነው። ሰበቡን ሳናደርስ ከምንሞት እንንቀሳቀስ እንጂ ብለው ሁሉም ተስማምተው አብዱል ሙጠሊብ ግመላቸውን ሊያስቆሙ መታ አድርገው ሲነሱ ግመሏ አፈሩን ጫር ስታደርግ ውሃ ይፈልቃል። ሱብሃንአላህ። ውሃው ለሁሉም የሚበቃ ነበር። እሳቸውም ጠጡ፣ አብረዋቸው ያሉትንም ሰዎች አጠጡ። ሌሎች ቅፍለቶችንም ዓረቦችን እየጠሩ ኑ ውሃ ጠጡ እያሉ አጠጧቸው። ያኔ ምን አሉ? ሊሟገቱ ሊካሰሱ ወደ ጠንቋዩዋ ሊሄዱ የነበሩት ቀድ ወላሂ ቀዳ ለከ ዐለይና፣ በአላህ ይሁንብን አላህ እኮ በእኛ ላይ ላንተ ፈርዷል። አሁን ፍርዱን አግኝተናል። ወላሂ ማ ኑኻሲሙከ ፊ ዘምዘም አበደን፣ በዘምዘም ጉዳይ በፍጹም ካንተ ጋር አንሟገትህም ብለው የዘምዘም ባለቤትነታቸውን ለአብዱል ሙጠሊብ አጸኑላቸው ማለት ነው። ይህ እንግዲህ ከነቢዩ ሰለላሁ ዐለይሂ ወሰለም ውልደት በፊት በአያታቸው በአብዱል ሙጠሊብ የተከሰተ ክስተት ነው ማለት ነው። ስለ ዘምዘም እንግዲህ ነቢያችን ዐለይሂ ሰላቱ ወሰላም ብዙ ሐዲቶች ብለዋል። አንዱና የሚታወቀው ኢነሃ ሙባረከቱን ኢነሃ ጣዓሙ ጡዕሚን፣ ለምግብነት የምትውል የሆነች ምግብነት ያላት የሆነች የተባረከች ውሃ ነች ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ዘምዘም ውሃ አሁን ሳይንሳዊ በሆነ መንገድም ሲጠና ከሌላው ውሃ የተለየ ንጥረ ነገር በውስጡ የያዘ ለሰው ልጅ ለምግብነትም ጭምር የሚያገለግል ውሃ ነው። ዳረ ቁጥኒና ሐኪም እብን ዓባስን ጠቅሰው ያስተላለፉልን ሐዲት ደግሞ ምን ይላል? ማኡ ዘምዘመ ሊማ ሹሪበ ለሁ፣ ዘምዘም ውሃ ለተጠጣበት ዓላማ ነው የሚውለው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ተነይቶ ለተጠጣበት ይሆናል። ኢንሸረብተሁ ሊተስተሽፊ ሸፋከ አላህ፣ ጤና ፈልገህ ከጠጣኸው አላህ ጤናን ይሰጠሃል። ወኢን ሸሪብተሁ ሊሸብዕከ አሽበዐከ አላህ፣ ርቦህ ለመጥገብ ከሆነ የጠጣኸው አላህ ያጠግበሃል። ጥምን ለመቁረጥም ከጠጣኸው ጥምህን አላህ ይቆርጥልሃል። ይህቺ ውሃ አሉ ነቢያችን ሰለላሁ ዐለይሂ ወሰለም በጅብሪል ክንፍ ተመቶ መሬቱ ያፈለቀበት ነው። የእስማዒል ጊዜ ማለት ነው። እንዲህ የሆነች የተከበረች ውሃ ነች። ወሱቅየ አላሂ ለኢስማዒል ዐለይሂ ሰላም፣ እስማዒልን አላህ ያጠጣበት የሆነች ውሃ ነች ይላሉ። በሌላ ሐዲት ላይ እንደዚሁ አልሓፊዝ አልዕራቂይ ያረጋገጡት ሐዲት ማኡ ዘምዘመ ሊማ ሹሪበ ለሁ፣ ዘምዘም ውሃ ለተጠጣበት ነገር ይሆናል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። የቂን ብሎ አንድ ሰው ዘምዘም ውሃን ከጠጣ አላሁ ስብሓነሁ ወተዓላ
የፈለገውን ነገር ያደርግለታል ዒልም ፈልጎ ከጠጣ ዒልም ያገኛል ሀብት ነይቶ ከጠጣ ያገኛል ጤና ነይቶ ከጠጣ ያገኛል ነይቶ የጠጣውን ነገር ያገኛል ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ሁለተኛው ክስተት ነብዩ ዐለይሂ ሰላቱ ወሰላም ከመላካቸው በፊት ማን ነው ከመወለዳቸው በፊት በዛው አመት በተወለዱበት አመት የተከሰተ ሌላው ክስተት ቁርአን የጠቀሰልን በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የተጠቀሰው قصة أصحاب الفيل የሚባለው የዝሆኑ ባለቤቶች ታሪክ የዝሆኑ ባለቤቶች ታሪክ الله سبحانه وتعالى ألم ترى كيف فعل ربك بأصحاب الفيل ألم يجعل كيدهم في تضليل وأرسل عليهم طيرا أبابيل ترميهم بحجارة من سجيل فجعلهم كعصف مأكول بزيه قرآن أنكسوش لاي بأنه قرآن أنكسوش الله سبحانه وتعالى يان تاريخنا ويمين أقرن نبياتنا عليه الصلاة والسلام قرآن نبهلا نملس بتعلم تاريخ من دنهم ميلونم النال نبي صلى الله عليه وسلم የሁደይቢያ ስምምነት ዘመን ማለት ነው ጉዞ ያደረጉ ያለ ሰኒያ የምትባል ቦታ ላይ ሲደርሱ ግመላቸውን አበረኩ በረከች ግመላ ቁጭ አለች ከዛም መንቀሳቀስ አልችላለች ግመሏ ሰኒያ የሚባል ቦታ ላይ ሲደርሱ حل አሉ حل የሚባለው በግመሎች ተነሽ ብሎ ግመሏን እንደማስነሳት ነው ለገመች ግመሏ መንቀሳቀስ አልቻለችም መነሳት አልቻለችም خلأت القصواء አሉ ሰሐቦቹ قصواء የነብዩ ሰለላሁ ዐለይሂ ወሰለም የግመላቸው ስም ነው قصواء ለገመች አሉ ነብዩ ሰለላሁ ዐለይሂ ወሰለም ما خلأت القصواء وما ذاك لها بخلق قصواء አልለገመችም እንዲህ አይነት ባህሪም የላትም አሉ ነብያችን ሰለላሁ ዐለይሂ ወሰለም ولكن حبسها حابس الفيل ግመሉን ያሰረ ግመሉን የያዘ ይዟት እንጂ ወዳ አይደለም አሉ ነብያችን ሰለላሁ ዐለይሂ ወሰለም ምንድነው የሆነው የግመሉ ጊዜ የግመሉ ክስተት ምንድነው የሆነው አቢ ሐቲም ሲራቱ ነበዊያ ላይ እንዳስተላለፉልን አንድ ንጉስ ነበር የመን ላይ የመንን ይገዛ የነበረ አስሉ ከሐበሻ ከኛ የሆነ ንጉስ ነበር አብራሃ የሚባል ንጉስ ነበር ከሐበሻ ነው የሄደው ሐበሻ የመንን ትገዛ እንደነበር ነው የሚያሳየው የመን ድረስ ግዛቷ ነበር የመንን አሸንፎ በሚገዛበት ጊዜ እሱ የነሳራ እምነት ተከታይ ነው አንድ ትልቅ ቤተክርስቲያን ገነባ አብራሃ ከዛም ምን አለ አረቦችን በሙሉ ወደዚህ ቤት ዚያራ ነው ማመጣቸው ካዕባ ይከበራል በጃሂልያም ዘመን አረቦቹ ትልቅ ክብር ነበራቸው ለካዕባ ያንን መቀየር አለብኝ አለ ትልቅ ቤተክርስቲያን ገነባ የት የመን ውስጥ ከዛም ካዕባን ግን ማፍረስ አለብኝ አለ هدم الكعبة كعبان لما فرس وسنو يزهون سراويتيزو تنكساكس بمنجدو يتلايو يا عرب غوساوچ السن لما مكت ጥረት አድርገዋል ግን እያሸነፈ ጉዞውን ቀጠለ
ከነዚህ ከታገሉት ነገስታቶች መካከል የሂምየር ንጉስ የሆነው ዙነፈር የሚባል ሰው ይገኝበታል። እሱም ተጋደለው፣ አሸንፎ አብርሃ ማረከው ዙነፈርን። ሲማርከው ግድ የለህም እኔን አትግደለኝ፣ አብሬ ብቀጥል ነው የሚሻለው፣ እጠቅመሃለሁ፣ ብትገድለኝ ግን ምንም ጥቅም የለውም አለው። እሻለና አስሮት ይዞት ሄደ። ሌላ ሁለተኛ ሌሎች ጎሳዎችም አገኘ። አኑፈይል ብኑ ሐቢብ አልኹዛዕሚ የሚባል የጎሳ መሪም አጋጠመው። የየመን ጎሳዎች ናቸው እነዚህ። እነሱም ተጋደሉት። ኑፈይልንም አሁንም ማረከ፣ የጎሳውን መሪ ማረከ። አንተ ንጉሥ ሆይ አለ ኑፈይል፣ እኔ የአረቦችን መንገድ አውቃለሁ፣ ባትገድለኝ ይሻልሃል፣ እኔ እየመራሁ ወስዳሃለሁ። የምትፈልገው ካዕባን ማፍረስ ነው፣ ወስዳሃለሁ አለው። እሱንም ይዞ ቀጠለ። ጣኢፍ ደረሰ፣ ተቃረበ። እንግዲህ መስዑድ ብኑ ሙዓተብ የሰቂፍ ሰው ነው፣ ወጣ። እሱም ሊጋደለው ማለት ነው። ነገር ግን ሲያየው ሰራዊቱ ከባድ እንደሆነ ሲገባው አንተ ንጉሥ ሆይ ነሕኑ ዓቢዱን ለክ፣ እኛ ያንተ ባሪያዎች ነን፣ እጅ ሰጠናል፣ ከአንተ ጋር ጉዳይ የለንም አለ። እጁን ሰጥቶ በእኛም መካከል አንተ ጋር ቅራኔ የለንም፣ እኛ ብቻ ላትን ነው የምናመልከው፣ ላትን አትንካብን እንጂ ካዕባን እንደፈለክ ልታፈርስ ትችላለህ ብሎ ቀጠለ። እሱም አብሮት ማለት ነው። ነገር ግን አቡ ሩዓል የሚባል እሱን ተወውና አቡ ሩጋል የሚባል ሰው መደበለት። አቡ ሩጋል መንገድ እንዲጠቁመው ያለውን ነገር እንዲረዳው ብሎ አቡ ሩጋል የሚባል ኻኢን ማለት ነው መደበለት። ይህ ሰውዬ መንገድ ላይ ሞተ። የኺያና ምልክት ተደርጎ አሁን እስከ ምንድነው ቀብሩ ያለበት ቦታ በድንጋይ ይወረወረበት ነበር። ይሄ ኻኢን ነው። ካዕባን ለማስፈረስ አብሮ ሊተባበር ሲል መንገድ ላይ የሞተ ተብሎ ማለት ነው። አቡ ሩጋል የክህደት ምሳሌ ሆኖ ይታይ ነበር ማለት ነው። ከዛ በኋላ አልአስወድ ብኑ መቅሱድ የሚባልም ሰው አብሮት ነበረ። ብዙ የተለያዩ ሰዎች እንግዲህ ነገስታቶች ወይም ንጉሶች ወይም የጎሳ አለቃዎችን እያሸነፈ እየማረከ ኃያል ሁኖ ደረሰ። ካዕባ ተቃረበ። ካዕባን ለማፍረስ ነው የመጣሁት፣ ለጦርነት አይደለም የመጣሁ፣ ያልተዋጋኝን አልዋጋም ብላችሁ አውጁ፣ አሽራፎቻቸውንም ጥሩልኝ አለ፣ ንገሩ አለ። ዋና ዋና መሪዎቻቸውን ለቁረይሾቹ ንገሩ፣ እኔ እናንተን ልጋደል አልመጣሁም፣ ካዕባን ላፈርስ ብቻ ነው የመጣሁ። አብዱል ሙጠሊብ ጋር ይህ ጉዳይ ሲደርስ አብዱል ሙጠሊብ ናቸው እንግዲህ የጎሳው አለቃ። ምን አሉ አብዱል ሙጠሊብ? ማ ዒንደና ለሁ ቂታል፣ እኛ ይህንን ሰው የምንጋደልበት አቅም የለንም። ሰኑኸሊ በይነሁ ወበይነ ልበይት፣ በካዕባና በእሱ መካከል ያለውን ነገር ከፍተን እንለቀዋለን፣ የፈለገውን ያድርጋሉ። አብዱል ሙጠሊብ ፈኢን ኸለላሁ በይነሁ ወበይነ በይቲሂ ፈወላሂ ማ ለና ቢሂ ቁዋ፣ አላህ በዚህ ሰውዬና በቤቱ መካከል ከተወው አሉ እኛ አቅም የለንም አሉ። አላህ ግን አይተወውም እኮ እያሉ ገብታችኋል። አላህ ከተወው
እኛ ምንም አቅም የለንም አሉ። ከሱ ጋር ከመጡት ውስጥ ዙነፈር የሚባለው ሰው ዙነፈር የሚባል ብያችኋለሁ አይደል? መጀመሪያ ላይ የተማረከው ንጉስ ማለት ነው። የአብዱል ሙጠሊብ ወዳጅ ነበረ። ታዲያ አብዱል ሙጠሊብ ጠየቁት፣ እንደው ይህ ሰውዬ መላለው ወይ? አይ ምን መላለው ብለህ ነው? እኔም ታስሬ ነው አሁን አብሬው የመጣሁት። ምን ማድረግ ይቻላል? ባይሆን 200 ግመል የሳቸው የተወሰደባቸው ስለነበረ እሱን የምታስለቅቅበትን መንገድ እፈልግልሃለሁ። እንደው አንድ ለሱ የሚቀርበውን ሰው ነግሬልህ ገብተህ ግመሎችህን ታስለቅቅ እንደሆነ እንጂ ይህን ሰውዬ ካዕባን እንዳያፈርስ መከላከል እንኳ አንችልም አላቸው። ጠይብ መርሐባ፣ እሺ ንገርልኝ አሉት። አብዱል ሙጠሊብ አብርሃ ጋር የሚገቡበት መንገድ ተፈጠረላቸው። ይህ ሰው አለ የአብዱል ሙጠሊብን ይዞ የሚገባው ባለሟል ማለት ነው፣ የአብርሃ ባለሟል ምን አለ? ይህ ሰው አዩሃል መሊክ هذا سيد قريش፣ ይህ የቁረይሽ አይነታ ነው። ወሳሒቡ ዒሪ መካ፣ የመካ የተማረኩት ግመሎች ሁሉ ባለቤት ነው። አለዚ ዩጥዕሙ ናሰ ፊ ሰህል ወልውሑሸ ፊል ጅባል፣ ሰዎችን ሜዳ ላይ ሰብስቦ የሚያበላ እጅግ ቸር የሆነ ሰው ነው። አንተ ጋር መግባት እያስፈቀደ ነውና እባክህ ፍቀድለት አለ። ገቡ። አብዱል ሙጠሊብ ተፈቅዶላቸው። በጣም ያምሩ ነበር። አብዱል ሙጠሊብ ሃይባ ነበራቸው። ግዙፍ ነው ሰውነታቸው፣ ፊታቸው በጣም ያምር ነበር። አብርሃ ሲያያቸው በጣም አከበራቸው። ሃይባቸው እሱ ዙፋን ላይ ተቀምጦ እሳቸው ከታች እንዲቀመጡ አልፈለገም፣ ከበደው። ዙፋኑ ላይም ደግሞ አብሮ ሊያስቀምጥ አልፈለገም። አብርሃ ወረደና ምንጣፉ ላይ አብሯቸው ተቀመጠ፣ አክብሯቸው ማለት ነው። ምንድነው ጥያቄ ያላቸው? አዩሃል መሊክ አሉ፣ አንተ ንጉሥ ሆይ ኢነከ ቀድ አሰብተ ፊየ ማለን ዐዚመን ፈርዱድሁ ዐለየ፣ በጣም ከፍተኛ የሆነ ንብረት ወስደህብኛል መልስልኝ አሉ። ይህን ሲሉት አብርሃ ለቀድ አዕጀብተኒ ሒነ ረአይቱክ አላቸው። መጀመሪያ ሳይህ ደንቀኸኝ ገርመኸኝ ነበር፣ አሁን ግን ወረድክብኝ አላቸው። ናቅኩህ አላቸው። ምን ነው አሉት። አንተ የምታመልከውን ጌታህን የእሱን ቤት ላፈርስ መጥቼ ስለ እሱ ቤት ሳትጠይቅ ስለ ግመልህ ትጠይቀኛለህ እንዴ አላቸው። ወረድክብኝ፣ ቀድርህ አነሰብኝ፣ አክብሬህ ነበር፣ አሁን ግን ናቅኩህ አላቸው። አነ ረቡል ኢብል አሉ፣ እኔ የግመሎቹ ጌታ ነኝ። ወሊሃዘል በይት ረቡን ያሕሚህ፣ ይህ ጌታ ደግሞ ይህ ቤት ደግሞ ጌታ አለው የሚጠብቀው አሉት። እኔ የሚመለከተኝ ግመሌን ነው አሉት። አማ ሃዘል በይት ለሁ ረብ ያሕሚህ፣ የሚከላከልለት ጌታ አለው እሱ። እኔ ግመሎቼን ስጠኝ አሉት።